እንጀራዬን ደራሲ አዳም ረታ አለንጋና ምስር ከተሰኘው ያጫጭር ልቦለዶች ስብስብ ውስጥ የተገኘ። እንደ ቸኮለ ሲንደፋደፍ የነበረው መንገደኛ ሁሉ እየቆመ ተሰብስቦ ክብ ሰራ። ቀለበቱን ሰንጥቀው የጫማ መወልወያ መሳሪያቸውን በየሳጥኖቻቸው አንጠልጥለው የያዙ ብዙ ሊስትሮች በተለያዩ አቅጣጫዎች እየሮጡ ተበታተኑ። እዚህ ቤት ፊት ለፊት እንዳላይ አላልኩም ነበር አሉ አንድ አዛውንት የአንዱን ጉብል ሁለቱንም ጆሮዎቹን በእጆቻቸው ይዘው በቁንጥጫ እየመዘለቡ። ለመከላከል እጁን ሲያነሳ በግራ እጃቸው ቀኝ ፊቱ ላይ በጥፊ ያጮሉት። ሰሞሊኖ የተረጨበት መሰለ። የተመታበትን ቦታ በትከሻውና ዕቃ ባልያዘበት እጁ አሸ። ከዚህች ግንብ ስር የሹራቡን ኮሌታ ያዙት። እግራቸውን ወደ ሆዱ ሰንዝረው አብራኳ ተገመቱት። አልተናገረም። በውጋቱ ካጎነበሰበት ሳይቀና በአይኑ ትክ ብሎ አያቸው። ጢማቸው ከቅንጣቸው እስከ ደረታቸው እንደ ጭቃ ወንዝ ይፈሳል። ትንንሽ አይኖቻቸው ቀልተዋል። አንደኛው አይናቸው ሸውራራ ይሁን በስካር ተጨማዶ ሊከደን ደርሷል። ገንቦ ጭንቅላታቸው ላይ ጭቅቅታም የሰሌን ባርኔጣቸው ሊበታተን እስኪመስል ድረስ ቀርቅረውታል። ለንቦጫቸው ተንጠልጥሏል። ሁለቱ የፊት ጥርሶቻቸው የሉም። ጥቁር ወፍራም ምላሳቸው ይገባል ይወጣል። ግራና ቀኝ ጉንጮቻቸው ላይ ሁለት ረጃጅም የእድሜ መስመሮች ቁልቁል በትክክል ወጥተውባቸዋል። ጭንቀትና ህመም ባንጠለጠሉ አይኖቹ ሲያያቸው አላዘኑለትም። አንተ ሽማግሌ እንዳልበላበት ነው እዚህች ዘንድ ጫማ ጠርጌ የሰው እግር አተረማምሼ 3 ዱዲ ብበላ ይጎልብሃል? እንደኔ ያለፋህም አያሳፍርህም? ዙሪያችንን የከበበን ሰው አያሳፍርህም? የሚላቸው መሰላቸው እና ፈሩት። ምን ተኛለህ ደግሞ ምን ለመፍጠር ነው እዚህች አካባቢ እንዳላይ? በቅጡ ያልተጨበጠ ቡጢ አምዘግዝገው ወዳናቱ ነው። ስላጎነበሰ ሳቱት። እየሸወደ የሚያላግጥባቸው መሰላቸው። የሚመለከታቸውን ሰው አፈሩ። ራሳቸውን ልጁ ላይ በእልህ ጣሉ። ውርንጭላ እንደሚጋልብ ሰፈሩበት። የቡኛዎቹ ብዛት ትዝ አይላቸውም። እንጭጭ ሰውነቱ ላይ ያሳረፏቸው። አልቧቸው ቁና ቁና እየተነፈሱ ድብደባቸውን አክተመው ተነሱ። ከቦ የሚያያቸውን ሰው አፍረው ቀና ብለው አልተመለከቱትም። ልጁ እንደ ምድር ትል እየተለፈሰፈሰ አስፋልቱ ላይ ተጋደመ። ያቃስታል። አይኖቹ ላይ ግን ባይታዩ። እንጀራ ከባድ ነው ልጄ ብላው ነበር። እናቱ በ5 ብር የሊስትሮ ዕቃ ገዝታ ወደ ፒያሳ መሃል ስትወነጭፈው። እንጀራ ከባድ ነው ልጄ፣ ጫማ መጥረግ ምን መሰለ የመጀመሪያ ቆሻሻ ስራ ነው። በእጅ የያዝከው ብሩሽ የውሸት ነው። ግን እንጀራ ልጄ መከራ ነው። ለፍተህ ጥረህ ግረህ ወጥተህ ወርደህ እንዲያ ነው እንጀራ። እግዚአብሔር ካላጣው ብልት አንገታችን ስር ሆድ አስቀምጦ እኔን የመንገድ ዳር ጉሊት አንተን የሰው እግር ስር አስፈነደደን። መከራ ነው እንጀራ ነው። እግሩ ተጫጭሯል። ከባቱ ጀምሮ ቁምጣው እስካጋለጠው ጭኑ ድረስ የመሬቱ አዋራና ሳሮች ሰውነቱና ካኪ ቁምጣው ላይ ተለጥፈዋል። የሱሪያቸውን ቱቦዎች ከፍ አድርገው በል በደንብ ጥረግ ብለው እግራቸው ስር እንዳለ ረስተውት ደመና ደመና እያዩ የሚያልፍ የሚያገድም የሴት ባት ላይ የሚያፈጡ የወርቅ ውሃ ውስጥ የተነከረ የሚመስል ወፍራም ለስላሳ ባቶች ያላቸው ወንዶች ታወሱት። እግሩ እንደነሱ ለስላሳ ቢሆን ይመኝ ነበር። የጭኑን ቆዳ ውፍረት፣ የባቱን ቆዳ ክረት በአመልካች ጣቱና በአውራ ጣቱ እየቆነጠጠ ወፍራምነቱንና ሸካራነቱን ይፈትሽ ነበር። ወፍራምም ሸካራም ነበር። ዛሬ አንድ ጠንካራ ሽማግሌ እላዩ ላይ ተቀምጠው እንደዚያ ሲነርቱት ሲያንከባለሉት ደም ስሩን ጋረደለት። ከተጋደመበት ከበውት የቆሙትን ሰዎች ቀና ብሎ አየ። የመሸማቀቅ መልክ በሰውነታቸው ንቅናቄ፣ የመገረም ቅርጽ ከአፋቸው አከፋፈት አነበበ። ሰውየው ጀርባቸውን ለሱ ሰጥተው ቆመዋል። አንገታቸውን ቀስ ብለው ጠምዝዘው ወደ ኋላ አዩ።
በትከሻቸው ላይ። ጥቋቁር አይኖቻቸው ከልጁ አይኖች ጋር ተገጣጠሙ። ፊቱ አስጠላቸው። ከዚህ ሁሉ መፈተግ በኋላ ሳይደማና ሳይጫር ቆመው ሲያዩት ያራገፉት የመሰላቸው ንዴት ተሰብስቦ በጡንቻዎቻቸው ሰረጸ። በጥቂቱ ጠመም ካለችው አፉ መጨረሻ ያለች የከንፈሮቹ መገናኛ ጉድጓድ የሚስቅ አስመሰለችው። የልጄ ውበት አፉ እኮ ነው ይሉ ነበር እናቱ፣ ለሰው ሳይሆን ለራሳቸው። ለሰው ካሉትማ ጠጋበኛ ድሃ የምትበላውን አታስብም፣ ስለ ልጇ አፉ ውበት ታወራናለች ሊሏቸው ይችላሉ። ትቀምሰው የላት የምትበላው አማራት። አዛውንቱ አይናቸውን በፍጥነት ወደ ግራ ወርውረው ከጎኑ ወደ ወደቀው የሊስትሮ ሳጥን ተንደረደሩ። ልጁ ሁኔታቸው ስላላማረው ወደ ሥራ ዕቃው ዘንድ ቀድሞ ለመድረስ ተንደፋደፈ። ሳጥኑ ጋር ከመድረሱ ቀድመው በቀኝ እግራቸው ትከሻው ላይ ረገጡትና ክብ ሰርተው ወደ ቆሙት ሰዎች ስር ጣሉት። ወደቀበት እንደ ኳስ ነጥሮ ተነሳ። እንዳይቀርባቸው ሳጥኑን ከመሬት አነሱና ባላቸው ጉልበት በአየር ላይ ያሽከረከሩ ጥቂት ቆዩ። እባክዎ አባባ ስጡኝ አላቸው። አይኖቹን ባቀረሩ። አዛውንቱ ማሸነፋቸውን ለማረጋገጥ ሳጥኑን በሁለት እጃቸው ከአናታቸው በላይ አንስተው ከሚጠብቁት ቤት ግቢ እንደ ምላስ ተመዞ የወጣ የሲሚንቶ ደረጃ ላይ ከሰከሱት። ሕፃኑ ከቁሙ ዘጭ ብሎ በቂጡ አስፋልቱ ላይ ወደቀ። መንጋጋዎቹ እስኪንገጫገጩ ሳጥኑ ወደ ብዙ ትንንሽ የጣውላ ፍንክትካቾች ተለወጠ። የቀለም ቆርቆሮዎች በየቦታው ቀለማቸው እየተሰባበረ ተበታተኑ። ብሩሾች በየሰው እግሮች መሃል እየተንከባለሉ እየነጠሩ ገቡ። ፊቱ ለሁለት የሚከፈል እስኪመስል ድረስ አፉን ከፍቶ አቀረቀረ። ጉንጮቹን ሳይነካ እንባው ቶሎ ቶሎ ወረደ። እግሩ ስር የተኛው አመድ ከመሰለው አስፋልት ላይ ጥቋቁር ነጥቦች እንደ እንጉዳይ ፈሉበት። ያቃትትበት ከነበረው አፉ የሚያሰቅቅ ድምጽ እየጎላ ወጣ። ዋይታ ሆነ። የለቅሶ ትንፋሽ እንዳጠረው ሲረዳ አቤቱታውን ጀመረ። ሳጥኔን! ቀጥ ብሎ ይመለከተው የነበረው የሰው አጥር እየተነቃነቀ መበታተን ጀመረ። ሳጥኔን! ሰው ሁሉ ተበታተነ። እንጀራዬን! ነሐሴ 1975 አዲስ አበባ